ጾመ ፍልሰታ ጾመ ማርያምን ለምን እንጾመዋለን? እስከ ስንት ሰዓት ድረስ እንጾመዋለን? ለምን ያህል ቀን እንጾመዋለን? በዚህ ጾም የግድ ልንጸልየው የሚገባ የታዘዝነው ጸሎት አለ የለም? በዚህ በጾመ ማርያምስ የምንሰራው ትልቁ ስህተት ምንድነው? በመጀመሪያ እንኳን አደረሳችሁ እንኳን አደረሰን እያልኩ ለጾመ ማርያም ለጾመ ፍልሰታ እነዚህ ጥያቄዎች ጾመ ማርያም ጾመ ፍልሰታ ሲመጣ የሚነሱ ጥያቄዎች ናቸው። አደራ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እኔም አጠር ባለ ሰዓት ውስጥ መልሱን እመልስላችኋለሁ። እሺ ጾመ ማርያም ጾመ ፍልሰታ ስለ ሁለት ምክንያቶች ይጾማል። የመጀመሪያው ሁላችሁም እንደምታውቁት አሟሟትሽ በጥር ነሐሴ መቃብር ነውና እመቤታችን በጥር 21 ቀን ካረፈች በኋላ ሐዋርያት በአጎበር አርገው ሊቀብሯት እየሄዱ እያለ አይሁዳውያን በክፋትና በተንኮል ተነሳስተው ቀድሞ ልጇን ከቀበሩ በኋላ በሶስተኛው ቀን አረገ ትንሣኤውን ገለጸ አሉ። አሁን ደግሞ እርሷን ከቀበሩ በኋላ በሶስተኛው ቀን ተነሳች ይሉን አይደለ ብለው መቼም እንደምታውቁት አለማወቅ ደፋር ያደርጋልና እነዚህ አላዋቂ አይሁዳውያን የእመቤታችንን ቅድስት ሥጋ እናቃጥላለን ብለው ተሰብስበው እየሄዱ እያለ ሐዋርያት ደግሞ በአጎበር አድርገው የእመቤታችንን ቅድስት ሥጋ ሊቀብሩ ሲሄዱ መንገድ ላይ ተገናኙና አይሁዳውያን የእመቤታችንን ሥጋ እናቃጥላለን ብለው እንዲያውም ከአይሁዳውያን አንዱ ታውፋንያ የተባለ እመቤታችን ቅድስት ሥጋዋ ያለበትን የአጎበሩን ሸንኮር በያዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ሰማያት መጥቶ ሁለቱን እጁን ቆርጦ አስቀርጦታል። ከዚያም ሊቃነ መላእክት ቅዱስ ሚካኤል ወቅዱስ ገብርኤል የእመቤታችንን ቅድስት ሥጋ ነጥቀው ወስደው በዕፀ ሕይወት ውስጥ አስቀምጠውታል። በዚያም ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ይዘው ሄደው መላእክት እያገለገሏት ቅዱስ ዮሐንስ ወልደ ነጎድጓድ እየተንከባከባትና እየጠበቃት ለ8 ወራት በዚያ ስትቀመጥ ሐዋርያት ደግሞ አንደኛ በቅዱስ ዮሐንስ ወልደ ነጎድጓድ አብሯት ኖረ አብሯት ሄደ ብለው ቀንተዋል። ሁለተኛም ደግሞ ሳንቀብራት ቀረን ብለው በነሐሴ 1 ቀን ሱባኤ ይዘው ከ8 ወራት በኋላ በ14ኛው ቀን በሁለተኛው ሱባኤ እመቤታችን ቅድስት ሥጋዋን አምጦላቸው ቀብረዋታል ማለት ነው። የመጀመሪያው የሚጾምበት ምክንያት ይሄ ነው። ልብ አድርጉ። አዎ የእመቤታችንን ቅድስት ሥጋ ለመቅበር ሱባኤ ይዘው በሱባኤያቸው መሰረት ተገልጻላቸው ጌታችን ቅድስት ሥጋዋን አምጦላቸው ቀብረዋል ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ ሐዋርያት ቅድስት ሥጋዋን የእመቤታችንን በቀበሩ ጊዜ ሐዋርያው ቶማስ ከነሱ ጋር አብሮ አልነበረም፣ እመቤታችንን አልቀበረም ነበር። ወደ ህንድ ሀገር ለስብከተ ወንጌል ሂዶ ነበረ። ልብ አድርጉ። ታዲያ በደመና ተጭኖ መንገድ ላይ እየመጣ እያለ እመቤታችን ነሐሴ 14 ቀን ቀብረዋት በሶስተኛው ቀን ማለትም ነሐሴ 16 ቀን ወደ ሰማይ ስታርግ ተመለከተ። መንገድ ላይ ተገናኙ ማለት ነው። እሱ በደመና ሲመጣ እመቤታችን ስታርግ ተመለከተና እጅግ በጣም አዘነ። ያኔ የጌታዬን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረሁን በሚላት ሰዓት እመቤታችንም ወዳጅ ቶማስ ሆይ ትንሣኤንስ አንተ ብቻ አየህ፣ ሐዋርያት እንኳን ትንሣኤን አላዩም፣ ምልክት የሆንህም ዘንድ እንካ የመግነዜን ጨርቅ ብላ ሰበን ሰጠዋለች። እሱም እንግዲህ በብቸኝነት ትንሣኤዋን ተመልክቶ ቅድስት ሰበኗንም ይዞ ወደ ሐዋርያቱ ሄዶ የእመቤቴ ነገር እንዴት ሆነ ብሏቸዋል። እመቤታችንን ቀበርናት አሉት። እርሱም ሞት በጥር ነሐሴ መቃብር ለሰሚም አያምር ብሏቸዋል። እንዴት ባሉ ጊዜ እንዳላመናቸው በነገራቸው ጊዜ ያኔም የጌታችንን ትንሣኤ አላምንም ብለህ የደረሰብን ታውቃለህ እና እናሳይ ብለው የቀበሩበትን መቃብር ሊያሳዩ ወደ እመቤታችን መቃብር ይዘውት በሚሄዱ ጊዜ እመቤታችን ግን አርጋ ነበርና አላገኟትም። በዚህ ጊዜ ደንግጠው እያለ እመቤታችን እኮ አረገች፣ መንገድ ላይ አግኝቻት ይህንን ምልክት ሰጠችኝ ብሎ ሰበኑን አሳይቷቸዋል። በዚህ የተነሳ መንፈሳዊ ቅናት ቀንተው እኛ ትንሣኤዋን ሳናይ በማለት ደግሞ በዓመቱ እንደዚሁ ነሐሴ 1 ቀን ሱባኤ ይዘው በ14ኛው ቀን እመቤታችንን መድኃኔዓለም ኢየሱስ ክርስቶስ አምጦላቸዋል ማለት ነው። ስለዚህ በእነዚህ በሁለቱ ምክንያቶች የእመቤታችን ጾም ጾመ ማርያም ጾመ ፍልሰታ ይጾማል ማለት ነው። እሺ ጾሙ መቼ ይጀምራል ለሚለው ነሐሴ 1 ይጀምራል። እስከ ስንት ሰዓት ድረስ ይጾማል ለሚለው 9 ሰዓት ድረስ ይጾማል። ለምን ያህል ቀን ይጾማል ለሚለው ደግሞ ለ2 ሱባኤ ማለትም ለ14 ቀን ይጾማል። ከነሐሴ 1 እስከ 14 ድረስ ይጾማል። በ14 የቀበሩበት ቀን በ16 ትንሣኤዋን የገለጸችበት ቀን ነው። ስለዚህ በዓሉ የሚሆነው በ16 ይሆናል ማለት ነው። ስለዚህ ለ2 ሱባኤ ለ14 ቀን ይጾማል። ቅድም እንደተናገርኩት በፍትሐ ነገሥት እንድንጾም የታዘዝነው እስከ 9 ሰዓት ድረስ ነው። ከዚያ በላይ መጾም እፈልጋለሁ እችላለሁ የሚል ሰው የበለጠ በረከትን የበለጠ ጸጋን ያገኛል እንጂ የሚቀነስበት ነገር የለም ማለት ነው። እሺ በዚህ በጾመ ማርያም በጾመ ፍልሰታ የተለየ ልንጸልየው የሚገባ ጸሎት አለ ወይ ካልነ፣ አዎ አለ። ለምሳሌ እመቤታችን በአካለ ሥጋ እያለች የኖረችው ሁላችሁም እንደምታውቁት 64 ዓመት ነው። ስለዚህ 64 ጊዜ ሰላም ለኪ መጸለይ ይገባናል ማለት ነው በዚህ በ14ቷ ቀን ሱባኤ። አዎ ዋናዎቹ ጸሎቶች ማለትም የዘወትር ጸሎት፣ መዝሙረ ዳዊትና ውዳሴ ማርያም የየዕለቱ እንዳለ ሆኖ የሚችል ሰው በዚች በጾመ ማርያም በ14ቷ ቀን ሱባኤ አንደኛ የየዕለቱ የ7ቱ ቀን ውዳሴ ማርያም አለ አይደለ? የ7ቱን ቀን ውዳሴ ማርያም በየቀኑ ያደርሰዋል። ማለትም ሰኞ ቀን ሙሉውን 7ቱንም ቀን
ማክሰኞ ቀን ሙሉም የሰባቱንም ቀን እያደረገ ማለት ነው። ሰኞን የሰኞ ማክሰኞን የማክሰኞ የሚለውን ብቻ ሳይሆን ሰኞ ቀን ሲጸልይ ሙሉን የሰባቱን ቀን፣ ማክሰኞ ቀን ሲጸልይ ሙሉን የሰባቱን ቀን፣ ሮብ ቀንም ሲጸልይ ሙሉን የሰባቱን ቀን እያደረገ የሰባቱን ቀን ውዳሴ ማርያም ይጸለያል። ከዚያ ውጭ ደግሞ ሰላም ለኪ እንዘንሰግድ ብለኪ የሚለው ማለትም በአማርኛው እመቤታችን ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል የሚለውን ጸሎት በእመቤታችን በኖረችው በእድሜዋ ልክ በዚህች በ14ቷ ቀን ሱባኤ ለ64 ጊዜ ይጸለያል። ትልቅ ምስጢር፣ ትልቅ ትርጉም፣ ትልቅ በረከት ስላለው ነው። ከዚያም ውጭ ደግሞ በሰላም ቅዱስ ገብርኤል የሚለውን ማለትም በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለው ማለት ነው። ከአባታችሁ ሆይ ቀጥሎ ያለው የእመቤታችን ምስጋና፣ እሱንም ደግሞ እንደዚሁ በእድሜዋ ልክ 64 ጊዜ እንድንጸልይ ብዙ አባቶች መክረውናል። የቻለ ከልጇ ከወዳጇ ጸሎት ሙሉን ከአባታችሁ ሆይ ጀምሮ ከሰላም ገብርኤል ጋር ሙሉን ይጸልያል። አይ ያለ ሰው ደግሞ እመቤተ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ የሚለውን 64 ጊዜ ይጸልያል ማለት ነው። እንደዚህ ለመጸለይ ደግሞ እንግዲህ መቁጠሪያ መግዛት ይጠበቅባችኋል ማለት ነው። እያንዳንዱ መቁጠሪያ በእመቤታችን የእድሜዋ ልክ 64 ቁጥር ሆኖ ስለሆነ የተዘጋጀ አንዳንድ መቁጠሪያ መግዛት ይጠበቅባችኋል። ከዚህ ውጪ እንግዲህ መልክአ ማርያምን መጸለይ ይገባል፣ አርጋኖንን መጸለይ ይገባል ማለት ነው። የቻለ ሰው ደግሞ የቅዳሴ ማርያምና የውዳሴ ማርያም ትርጉም ወይም ደግሞ አንድምታ የምትል መጽሐፍ አለች። በዚህ በ14ቱ ቀን ሊቃውንት ቆመው ሁላችሁም እንደምታውቁት ቀን የመሐሌቱ ላይ እኛም መሬት ስር ቁጭ ብለን እግራቸው ስር የምናዳምጠው ትርጓሜ አለ። የውዳሴ ማርያምና የቅዳሴ ማርያም ትርጓሜ በየዕለቱ ይሰበክልናል ማለት ነው። ስለዚህ እሱን ለመከታተል ደግሞ የምትችሉ መጽሐፉን ገዝታችሁ መከታተል ትችላላችሁ ማለት ነው። ሌላው በዚህ በጾመ ማርያም የግዴታ ልናደርገው የሚገባው ነገር ቅዳሴ ማስቀደስና ቅዱስ ቁርባን መቀበል ነው። ንስሐችንን ገብተን እንዘጋጃለን። ከዚያ በኋላ ቅዳሴ ማስቀደስ፣ ቅዱስ ቁርባን መቀበል የግድ ይላል። ሁላችሁም እንደምታውቁት ንስሐውን የጨረሰ ሰው መልሶ ወደ ኃጢአቱ እንዳይገባ ቅዱስ ቁርባን መቀበል፣ በቅዱስ ቁርባን መታሰር ይገባዋል። በዚህ በጾመ ማርያም ደግሞ የምንፈጽመው ትልቁ ስህተት ምን እንደሆነ ታውቃላችሁ? ሰዓታት እናደርሳለን፣ ኪዳን እናደርሳለን፣ ትርጓሜ እንሰማለን፣ ቅዳሴ እናስቀድሳለን። ነገር ግን ቅዱስ ቁርባን አንቀበልም። ለምንድን? ይሄ ትልቅ ስህተት ነው። ይሄን ሁሉ እያደረግን በቅዱስ ቁርባን የማናስረውና የማንዘጋው ከሆነ እጅግ በጣም እየተሳሳትን ነው ማለት ነው። ስለዚህ የሚጠበቅብን በንስሐ መዘጋጀት ስለሆነ ንስሐ አባቶቻችን ጋር መነጋገር ስለሆነ ለቅዱስ ቁርባን መፋጠን ይገባናል። ሌሎች ከጾመ ፍልሰታ ጋር ያላነሳኋቸው ብዙ ጉዳዮች አሉ። እነሱን ደግሞ ሌላ ክፍል 2 ብዬ ነገ በምለቀው ቪዲዮ እመጣበታለሁ ማለት ነው። አደራ ብያለሁ፣ አደራ። ይሄ ቪዲዮ ግን ለሁሉም ሰዎች እንዲዳረስ፣ ለብዙ ሰዎች እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መልካም ጾመ ማርያም ጾመ ፍልሰታ ይሆንልን። መድኃኔዓለም ኢየሱስ ክርስቶስ ጾሙን በስርዓት ጾመ ነው። እኛም ወገኖቻችንንም ሀገራችንንም የምንጠቀምበትና የምንጠቀምበት ያደርግልን። አሜን። ይቆየን።